ሶማሌላንዶች ወይም ብሪቲሽ ሶማሌላንድ ተብለው የሚጠሩት ሰሞኑን እስራኤል ከቅዳሜ ቀን ጀምሮ እውቅና እንደ አገር እንዲቆሙ አዲስ አገር ሆነው በዓለም ላይ እንዲከሰቱ በምስራቅ አፍሪካም ራሳቸውን የቻሉ ሉዓላዊት መንግስት እንዲኖራቸው እስራኤል እውቅና ከሰጣቻቸው በኋላ የተለያዩ እንቅስቃሴዎችን አድርገዋል፣ በማድረግ ላይ ይገኛሉ። የእስራኤልን ባንዲራ እንደ ልብስ መሬት ላይ አንጥፈው በመንከባለል ልብሱንም ባንዲራውንም እንዲሁ አሰፍተው በመልበስ እንዲሁም የወለዷቸውን ልጆች በኔታንያሁና በእስራኤል ስም ለመሰየም ሙከራ አድርገዋል። ለእኔ ግን በጣም ያሳቀኝ ነገር ምንድን ነው? ስክሪን ላይ የምትመለከቷቸውን 5 ነጥቦች ከዋናዋ ሶማሌ ከእናት ሀገራቸው ሶማሌ ለመገንጠል የሚለያዩባቸውን ነገሮች ለዶናልድ ትራምፕ እንዲደርሰው ብለው ሉኪንግ ኢንቱ ብለው ያስቀመጧቸው 5 ነጥቦች፣ የአምስተኛው በጣም ለእኔ በጣም አስቂ ሆኖኛል። አንደኛ ላይ ያስቀመጡት ከሶማሌላ ራሳቸውን ኢንዲፔንደንስ ካንትሪ መሆን እንደሚችሉ፣ ነፃ ሉዓላዊም ግዛት መሆን እንደሚችሉ፣ ቴሮሪስት አታክ ላይ ዜሮ ነን፣ ምክንያቱም ምንም አይነት የቴሮሪስት አታክ ወይም የሽብርተኝነት ጥቃት በሀገራችን ከ2008 ጀምሮ አልተከሰተም እያሉ ነው። ዋናው ሶማሌ ለመገንጠል የሚያደርጉት ጥረት ከዋናዋ ሶማሌ ጋር ሲያነጻጽሩ በ10 ሺህ የሚቆጠሩ ሶማሌዋን አታክ ሆነዋል ወይም ሽብር ጥቃት ተጎጂዎች ተጠቂዎች ሆነዋል ብለው አስቀምጠዋል። ሌላው ፍሪ ኤንድ ፌር ኤሌክሽን ላይ ከሚለው 11 ኤሌክሽን ከ2000 ጀምሮ አድርገናል። ግን ዋናዋ ሶማሌ ግን ከ1968 ጀምሮ ዜሮ የሆነ ኤሌክሽን ምርጫ ነው ያደረገችው። በዚህም እንለያለን የሚለውን አስቀምጠዋል። ሌላው ሆሚሳይድ ሬት ላይ ሲያስቀምጡ 0.8 ብቻ ነው እኛ ሀገር የተከሰተው፣ በዚህም እንለያለን። ዋናዋ ሶማሌ ላይ ግን የተከሰተው ከ5.6 እስከ 6.8 ድረስ ሆሞሳይድ ሬት ተከስቷል ይላሉ። ፍሪደም ኦፍ ሃውስ ስኮር በሚለው ላይ 47 ከመቶ ለራሳቸው ሰጥተዋል። ለዋናዋ ሶማሌ ለመገንጠል ምክንያት ያደረጉት ደግሞ 8 ነጥብን ሰጥተዋል። ሌላው አስቂ የመጨረሻው እንዳቀርበው ምክንያት የሆነኝ ኢልሃን ኦማር ነው። ኢልሃን ኦማርን ሰሞኑን እንደተከታተላችሁት ከዶናልድ ትራምፕ ጋር የገባችው ሳጣ ገባ ምክንያት በማድረግ ኢልሃን ኦማር ከኛ ወገን አይደለችም፣ ሶማሊያዊት መሆኗንም በሶማሌ ኮሚኒቲ አናቃትም። ስለዚህ ኢልሃን ኦማርን ጥላቻዎትን በማሳየት ለኢልሃን ኦማር ያለውትን ጥላቻ በማሳየት እንደ ሀገር ሶማሌላንድ ነጥራ እንድትወጣ እና እንዲሁም አዲስ ሀገር እንድትዋለድ ፊርማዎትን ያስቀምጡልኝ ብለው ያስቀመጡት በአምስተኛ ላይ ያስቀመጡት ነጥብ ለእኔ አስቆኛል። እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ።